ሰላም ሰላም ውድ ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? አውቃለሁ ብዙ ጠፍቻለሁ። መስራትን አቁሜ ነበር እና ይቅርታ ዛሬ እንግዲህ ማሳያችሁ በጣም የጠቀመኝ አራስ ቤት በተለይ ሆኜ ምግብ ብዙ ያለው አንገቴ ፊቴ የሆነ ቦታ ጥቁር ጥቁር ምናምን ወጥቶብኝ ነበርና ያንን ነገር እንዴት አድርጌ ሶልቭ እንዳደረኩት እንዴት አድርጌ እንደዚህ አይነት ፊት ቆዳ እንዳመጣ አሳያችኋለሁ ማለት ነው። የሚያስፈልጉን ግብአቶች አንድ የተላጠ ድንችና ንጹህ ማር ነው ማለት ነው። ይሄኛውን የተላጠውን ድንች እንግዲህ በደንብ አድርገን አጥበነዋል እና ጥቅቅ አድርገን ቶሎ እንዲበስል አድርገን እንዲመቸን እንከትፈዋለን። እንግዲህ ውድ ተመልካቾቼ ድንቻችን ይሄንን ይመስላል። እየበሰለ ነው እንደምታዩት ማለት ነው። እነዚህ ያያችሁት ማለት ነው ይበስላል በደንብ። በእጃችን ፍጭት ፍጭት ስናደርገው ወዲያው ላም እንዲልልን ማለት ነው፣ ክሬሚ እንዲሆን ማለት ነው። በደንብ ነው እናበስለው። እንግዲህ ብቻችን እንደምታዩት ድንቻችን ተስፋል እና እንደዚህ እንደምታዩት በጣም ልሟል። አሁን እዚህ ላይ ምን እንጨምራለን ማለት ነው? ማራችንን እንጨምራለን እና ይሄ ንጹህ ማር ነው። ማራችንን እንጨምራለን። ከዛ አብረን አንድ ላይ ሚክስ እናደርጋለን። እንግዲህ እንደሚታወቀው ማር አንቲ ኢንፍላሜሽን ነው። ድንች ደግሞ ቫይታሚን ሲ አለው። ስለዚህ ሁለቱም ለፊታችን በጣም ጥቅም አላቸው ማለት ነው። እቺን እቃ መልሼ የቀላቀልኩትን ማረግበት ነው ማለት ነው። እንደዚህ አይነት ሌላ እቃ ካላችሁ ወይም ተለቅ ያለ እቃ ከሆነ መጠቀም ትችላላችሁ። እና እንደነገርኳችሁ ማርም ለቆዳችን በጣም ጥሩ ነው። አንቲ ኢንፍላሜሽን ነው፣ አንቲ ፈንጋል ነው። ፊታችን ላይ የሞቱ ዴድ ስኪኖችን ያነሳል። ድንች ላይም ደግሞ ከፖታሽየም ውጪ ቫይታሚን ሲ አለ እና ቫይታሚን ሲ በጣም ለፊታችን ጠቃሚ ነው እና እንደዚህ ይሁን በምታዩት መልኩ አያችሁት፣ በጣም ክሬሚ ነው። ላይክ እንትን ሆኗል። በደንብ ትመቱታላችሁ፣ በደንብ ሚክስ ታረጉታላችሁ እና ሁልጊዜ በቤታችን በቀላል ነገር ራሳችንን መጠበቅ እንችላለን ማለት ነው። በእውነት ነው የምላችሁ። በጣም ነው የምታመሰግኑኝ ከተጠቀማችሁ በኋላ እና በጣም ነው የሚጠቅመው ለፊት። በጣም ሞክሩ፣ ትወዱታላችሁ እና በእቃ ከሳምንት በላይ መጠቀም ትችላላችሁ። እንደዚህ ከታችሁ በምትፈልጉት እቃ ላይ ንጹህ በሆነ እቃ ላይ አርጋችሁ ከብዙ ቀን መጠቀም ትችላላችሁ። ፊታችሁን ትቀቡታላችሁ። ከዛ በኋላ ፈለጋችሁት ሰዓት አቆይታችሁ መታጠብ ትችላላችሁ። ኢቭን ኢፍ ተቀብታችሁ ማደር ራሱ ትችላላችሁ፣ ምንም የሚጎዳ ነገር ስለሌለው ማለት ነው። እና ይሄንን የቀረችዋን ደግሞ እኔ ተቀብቻ አሳያችኋለሁ ማለት ነው። በጣም ትወዱታላችሁ። ለኔ ስለተስማማኝ በተደጋጋሚ ስለሞከርኩት ነው ለእናንተም ሼር ማድረግ የፈለኩትኝ እና ሞክሩት እላችኋለሁ ውዶቼ፣ ትወዱታላችሁ። በጣም እንደምታዩት አያችሁ፣ ላይክ በጣም ክሬሚ ነው። ያያችሁት እንዴት እንደሚሆን ፊት ላይ እንዴት እንደሚሆን ሞር ባሻችሁት ቁጥር ራሱ ወደ ቆዳችሁ እንትን ማለት ነገር አለው። ቆዳችሁን ፔኔትሬት አድርጎ የመግባት ነገር አለው። በዛ ላይ የሞቱ ቆዳዎችን ባሻችሁት ቁጥር ያነሳላችኋል ማለት ነው።
ለጠቆረ ብብት፣ አንገት፣ የጠቆሩ ቦታዎች ያሉን በሙሉ ማለት ነው እዚህ ከእግራችን በታች ጉልበታችን ይሄ እዚህ ጋርና ብብታችን አንገታችንን ብንጠቀመው በጣም ለውጥ ብዙ እናይበታለን እላችኋለሁ። በየቤታችሁ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። ማስክን ብቻ ሳይሆን ትሪትመንት ማለት ይቻላል። ልክ እንደዚህ አይነት እኔ ከሴራቪ የገዛሁት አለ እና የሱን ያህል ማለት የዚህን ያህል ይሄ ፕሮዳክት አለ ማለት ነው። ይሄ ፕሮዳክት ምንም አልጠቀመኝም፣ በእውነት ነው የምላችሁ። ውድ ነው የገዛሁት። ይሄ ፕሮዳክት ምንም አልጠቀመኝም። ይሄ ግን እኔ የሰራሁት ለራሴ በጣም ጠቅሞኛል እላችኋለሁ። እናንተ ሞክሩ፣ ትወዱታላችሁ። ስለነበረን ጊዜ አመሰግናለሁ በድጋሚ። እንግዲህ ደግሞ ያለውን ነገር ታጥቤ ማየት ትችላላችሁ። ያው ከዚህ እንግዲህ የተለየ ነገር አትጠብቁም። እንደዚህ ሆነ ማለት ነው። በጣም ግሎ ነው ፌታችሁን የሚያደርገው። በጣም በቃ በጣም ትወዱታላችሁ። አመሰግናለሁ።